ሻሎም ሻሎም። የጌታ ጸጋ ሰላም ይብዛላችሁ። እግዚአብሔርን እጅግ አድርጌ አመሰግናለሁ። እንደገና ደግሞ የእግዚአብሔርን ቃል ለመስማት የጸጋውን ቃል ለመስማት በፊቱ ዕድል ስላገኘን እናመሰግነዋለን። ከባለፈው በቀጠለ መልኩ ዛሬ ደግሞ የእግዚአብሔርን ቃል አብረን እንካፈላለን። ስለ ክርስቶስ ሞት የክርስቶስ ሞት ምክንያት፣ ለምን ክርስቶስ ሞተ፣ የሞተበት ዋና ጉዳይ ወይም ምክንያት ምንድነው የሚለውን ሐሳብ በክፍል 1 መልእክት ላይ አሰምቻችኋለሁ። ተካፍለናል። የጌታን ጸጋ የሰማችሁ ከቅዱስ ቃሉ እንደታነጻችሁ እንደተጽናናችሁ አምናለሁኝ። እግዚአብሔር ይመስገን። ዛሬ ደግሞ በቀጣይ ከዚህ ሐሳብ ጋር ያለውን የእግዚአብሔርን እውነት እንካፈላለን። ጌታ የተመሰገነ ይሁን። እግዚአብሔር የቃሉን ብርሃን እንዲያበራልን ዛሬም በቃሉ እንዲነካን ጥቂት ደቂቃዎች ከኔ ጋር አብረን እንጸልይ። ሃሌሉያ። ከፍ ያለው የተወደደው ስሙን እናመሰግናለን። በፊቱ እንድንሆን የወደደ ቅዱስ ቃሉን እንድንሰማ ለቃሉ ጆሮአችንን የሚከፍት የከፈተልን እሱ ነውና እናመሰግነዋለን። ያለሱ እርዳታ ያለ ቅዱሱ መንፈስ የእግዚአብሔርን ሐሳብ ማስተዋል አይቻልምና የሚያስተምረን የእውነት መንፈስ ስላለን፣ ቅዱሱ ቅባት በእኛ ውስጥ ስላለን፣ የከበረው መንፈስ ወደ እውነት ሁሉ ሊመራን ሊያስተምረን በእኛ ውስጥ በመካከላችን ስላለ እናመሰግነዋለን። ሃሌሉያ። ጌታ ሆይ እጅግ አድርገን እናመሰግናለን። ዛሬም ደግሞ በፊትህ አለን፣ ከአንተ ለመስማት ከቃል ለመማር ከእግዚአብሔር ሆይ ከከበረው ያንተ ገበታ ለመካፈል በልተን ለመበርታት በልተን እግዚአብሔር ሆይ አንተን ለመምሰል ቃልህን እግዚአብሔር ሆይ አግኝተን በፈቃድ መንገድ ለመሄድ በፊትህ አለን፣ እናመሰግናለን። ዛሬም ደግሞ የቃልህ ፍቺ ያብራልን፣ በቃልህ መጽናናትን ነፃነት ይብዛልን። በክርስቶስ ያደረክልንን እናስተውል። ዛሬም አብዝተን ማየት ይሆንልን። የቃል መንፈስ ውስጣችን ይግባ። እናመሰግናለን። ስለ ሰማህን ተባረክ። ለአንተ ክብርና ምስጋና እንሰጣለን። በጌታችን በኢየሱስ ስም አሜን። እግዚአብሔር የተመሰገነ ይሁን። እንግዲህ በክፍል 1 መልእክታችን ላይ የክርስቶስ ኢየሱስ መሞት ዋና ምክንያት ምን እንደሆነ በጥቂቱ ለማንሳት ሞክረናል። ለምን ጌታችን ኢየሱስ ክርስቶስ መሞት አስፈለገው? የመሞቱ ዋና ጉዳይ ምንድን ነው የሚለውን በተለይ ከእግዚአብሔር ባህሪ መነሳት እንዳለብን፣ ከእግዚአብሔር ማንነት መነሳት እንዳለብን አይተናል። የእግዚአብሔርን ማንነት ማየት እንደገና ደግሞ የእኛን ችግር ወይም የሰው ችግር ደግሞ በዋነኝነት ምን እንደሆነ ማየት አለብን ብለናል። የእግዚአብሔር ባህሪው ጽድቁና ፍቅሩ ነው። ይሄ የእግዚአብሔር ባህሪ ሊነጣጠል የማይችል ነው። እግዚአብሔር ጻድቅ ነው፣ ኃጢአትን ይጠላል። ባህሪው ማንነቱ ያ ስለሆነ እግዚአብሔር ብርሃን ነው፣ ጨለማ ከቶ በሱ ዘንድ የለም፣ አመፃ የለም። ይሄ ሁለንተናው ቅዱስ የሆነ ጻድቅ የሆነ እውነተኛ የሆነ ነውር የሌለበት ይህ በኃጢአት ላይ የሚቆጣው እግዚአብሔር ደግሞ ፍቅር የሆነ አምላክ ነው። ኃጢአተኛውን የወደደ ኃጢአቱን ግን የሚጠላ ነው። ስለዚህ ይሄ የእግዚአብሔር ባህሪ መታረቅ አለበት ወይም በአንድ ላይ መሄድ አለበት፣ ሊነጣጠል የማይችል ስለሆነ ይሄንን እንግዲህ ሊያስታርቅ የሚችል ከሰው መካከል ማንም ሊኖር አይችልም፣ አልቻለም። ስለዚህ ከሰው መካከል ስላልተገኘ የገዛ ክንዱ መድኃኒት አመጣለት እንደሚል ራሱ መጣ ማለት ነው። ነውር የሌለበት ኃጢአት የሌለበት ቅዱስ የሆነ
ይህንን የእግዚአብሔርን ጽድቅ ሊያረካ የሚችል ፍቅሩንም ደግሞ ሊገልጥ የሚችል መካከለኛ ያስፈልገን ነበር። ለዚህ ነው እግዚአብሔር መፍትሄውን ከራሱ ያመጣልን ማለት ነው። ከሰው መካከል በሰው ዓለም ውስጥ ከአዳም ከተወለደ ሁሉ ይህንን ሊያደርግ የሚችል የለም። ስለዚህ በመስቀሉ የእግዚአብሔር ጽድቅ ተገለጠ፣ በመስቀሉ የእግዚአብሔር ፍቅር ተገለጠ። ይህ ሆነልን ማለት ነው። ይሄ ሆነ ማለት ነው እና ይሄ በመጀመሪያው ክፍል ላይ ያየነው ነው። ዛሬ እንግዲህ ከክርስቶስ ኢየሱስ ሞት የተነሳ በልጁ ሞት የተነሳ ደግሞ የሆነልን እንደው በጣም ሰፊና ብዙ የሚነሱ ነገሮች እንዳሉት ሆኖ ግን እግዚአብሔርን ለማመስገን እንዲረዳን እንደገናም ለሕይወታችንም ደግሞ ነፃነት እንዲበዛልን መሰረታዊ የሆኑትን ነገሮች በዋነኝነት እናነሳለን እና እግዚአብሔር ደግሞ የበለጠ የእግዚአብሔርን ቃል ስናሰላስል ወደ ቃሉ ስንቀርብ ደግሞ የበለጠ እንደሚያበራልን አምናለሁ። ጌታ ኢየሱስ የተባረከ ይሁን። እንደ መነሻ አድርጌ የማየው በሮሜ ምዕራፍ 5 ላይ ያለውን ቃል ነው። ለሁለተኛው ክፍል እንደ ርዕስም የሰጠሁት ይህንን ነው፣ በልጁ ሞት የሚል ነው። ክርስቶስ ኢየሱስ በመሞቱ የሆነልንን የተከናወነውን የተደረገውን ምን ሆነ? ክርስቶስ መስቀል ላይ ሲሞት ነፍሱን ሲሰጥ በመስቀል ላይ ስለ እኛ ሞት ሲሞት የእኛን ቦታ ወስዶ ሲሞት ምን ሆነ? ምን ተከናወነ? ሮሜ ምዕራፍ 5 ቁጥር 10 ላይ ያለውን አነባለሁኝ። ከዛ በፊት ግን ስለ ሞቱ ወገኖች የክርስቶስ ኢየሱስ ሞት ድንገተኛ የሆነ አይደለም፣ አክሲደንታል አይደለም፣ በደረሰበት ድንገተኛ አደጋ አይደለም ጌታችን የሞተው። ይህ የእግዚአብሔር ሐሳቡ እንደሆነ ባለፈው ተናግሬያለሁ። ይሄን የሰው ሐሳብ አይደለም። ይሁዳ አሳልፎ ስለሰጠው፣ ጲላጦስ እንዲሰቀል አሳልፎ ስለሰጠ፣ ወይም ደግሞ የሃይማኖት መሪዎች አለቆች እንደው በቁጣ ስለተነሳሱ ስለያዙት፣ እንደዚህ አይደለም። እነዚህ ሁሉ በምድር ያሉ ዋናውን የእግዚአብሔርን ፍቃድ ለማገልገል እግዚአብሔር በለዋላዊ አሰራሩ የተጠቀመባቸው ናቸው። ምንጩ ግን ሰማይ ነው። የእግዚአብሔር ፈቃድ ነው። የእግዚአብሔር ሐሳብ ነው። መልሼ ለጴጥሮስ የመለሰውን ላስታውሳችሁ። ለጴጥሮስ ምንድን ነው ያለው? አይሆንብህ ሲለው፣ ያው ጴጥሮስ ሳያውቅ በነፍሱ ስርዓት ውስጥ ሆኖ የራሱን መዳን ይቃወም ነበር አይደል? አይሆንብህ አትሞት ሲለው እኮ አሁን ዛሬም የምናየው በልጁ ሞት የተከናወነውን ነገር እየተከላከለ ነው። እና ጌታችን ምንድን ነው ያለው? አንተ ሰይጣን ወደ ከኋላ ይሄድ፣ የሰውን እንጂ የእግዚአብሔርን ሐሳብ አታውቅም አይደል ያለው። ስለዚህ መሞቱ የእግዚአብሔር ሐሳብ ነው፣ መለኮታዊ ሐሳብ ነው። እና ይሄ አስቀድሞ እግዚአብሔር በአንድም በሌላም መንገድ በብሉይ ኪዳኑ ጊዜ ክርስቶስ በሥጋ ከመምጣቱ በፊት ሲናገረው የነበረ፣ በነቢያት ሲናገረው የነበረ፣ በተለይ ኢሳይያስ 53 ስለ መሲሁ መከራ የሚናገር ነው። እንደገናም ደግሞ ራሱ ጌታችን ኢየሱስ ክርስቶስ በምድር ላይ በተመላለሰ ጊዜ ደጋግሞ በተለይ ወደ መጨረሻዎቹ አካባቢ ላይ ወደ መስቀሉ ለሄደ አካባቢ ላይ ስለ ሞቱ ይናገር ነበር። እሞታለሁ፣ መሞቱን ብቻም አልነበር የሚናገረው፣ በሦስተኛው ቀን እነሳለሁ አለ። ሞቶ የቀረ ሳይሆን ሞትን ደግሞ ድል አድርገው የተነሳ ሞትን ያሸነፈልን ድንቅ ጌታ ነው። ክብር ለኢየሱስ ይሁን። እና የክርስቶስ ሞት የተነገረ ነው። ስለዚህ ትንቢታዊ ፍጻሜ ነው እንጂ ድንገተኛ አይደለም። በፈቃዱ ነው፣ ወዶ ነው። ሲጸልይም ትዝ ይላችሁ ከሆነ ጌታችን ኢየሱስ ሲጸልይ ጌታ ሆይ አባት ሆይ ይህች ጽዋ ከኔ ትለፍ አለና እነሆ ፍቃድህ ግን ይሁን፣ የኔ ፍቃዴ ግን አይሁን አለ። ስለዚህ ያ የአባቱ ፍቃድ ሆነ። በገላትያ ምዕራፍ 1 ቁጥር 4 ላይ እንደ እግዚአብሔር ፍቃድ ነፍሱን ስለ እኛ ስለሰጠ ክፉ ከሆነው ካሁኑ ዓለም ያድነን ዘንድ ነፍሱን ስለ እኛ ሰጠ ይለናል። እንደማ ፍቃድ? እንደ እግዚአብሔር ፍቃድ። ስለዚህ የእግዚአብሔር ሐሳብ ነው።
የክርስቶስ ሞት የእግዚአብሔር መንገድ ነው፣ የማዳኛው የእግዚአብሔር ጥበብ የተገለጠበት ነው። እግዚአብሔር ኃይሉን የገለጠበት ነው። አንደኛ ቆሮንቶስ ምዕራፍ 1 ላይ ስታዩ ክርስቶስ እግዚአብሔር የዓለምን ደካማ ነገር መረጠ ይላል። ለምን? የዓለምን ብርቱ ነገር ለማሳፈር እና እግዚአብሔር በማይጠበቅ መንገድ፣ ሰው በማይጠብቀው መንገድ ኃይሉን፣ ምሕረቱን፣ ማዳኑን ገልጧል። ጌታ ይመስገን። እንግዲህ ይሄ እግዚአብሔር ሐሳብ የሆነው የክርስቶስ ሞት የኢየሱስ ክርስቶስ ሞት የልጁ ሞት ምንድን ነው ይዞት የመጣው ነገር? ምን ሆነ ታውቃላችሁ? ኢየሱስ ሲሞት መስቀል ላይ ነፍሱን ሲሰጥ በሚታይ ደረጃ የተከናወኑ ነገሮች አሉ። ለምሳሌ የቤተ መቅደሱ መጋረጃ ከላይ እስከ ታች ተቀደደ ይለናል። አለቶች ተሰነጠቁ፣ መቃብሮች ተከፈቱ ይለናል። ከዛ ባሻገር ደግሞ በመንፈሳዊ ዓለም የሆነ ነገር አለ። እነዚህ ነገሮች እንዲሁ እግዚአብሔር እንዳላደረጋቸው አምናለሁ። ምልክቶች ናቸው፣ ማሳያዎች ናቸው። የክርስቶስ ሞት የእግዚአብሔር ማዳኑ የተገለጠበት፣ ጥበቡ የተገለጠበት ነው እና ሮሜ ምዕራፍ 5 ላይ ያለውን ቃል አንብብ። ከ6 ጀምሬ ላንብበው። ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞተዋልና፣ ስለ ጻድቅ የሚሞት በጭንቅ ይገኛልና፣ ስለ ቸር ሰው ግን ሊሞት እንኳ የሚደፍር ምናልባት ይገኝ ይሆናል። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል። ይልቁንም እንግዲህ አሁን በደሙ ከጸደቅን በእርሱ ከቁጣው እንድናለን። ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን፣ ይልቁንም ከታረቅን በኋላ በሕይወቱ እንድናለን። እግዚአብሔር ይመስገን። በልጁ ሞት ከታረቅን። በክርስቶስ ሞት የሆነልን ዋና ዋና ነገሮች ምንድን ናቸው? ፈጠን ብዬ እነዚህ ልናገር። ይህም ቃል እንደሚነግረን በክርስቶስ ሞት ኢየሱስ መስቀል ላይ ሲሞት፣ ነፍሱን ሲሰጥ፣ ስለ ኃጢአተኛ ሲሞት፣ የቤዛነት ሞት ሲሞት፣ ቤዛ ማለት ምትክ ነው። ስለ ሌላው እዚህ ጋር እንደተናገረው ስለ ኃጢአተኛው፣ ስለ እኛ ሁላችንም በአዳም ኃጢአተኞች ነን። ኃጢአተኞች የሆነው የሆነ ኃጢአት ስንሰራ አይደለም። ስንወለድም ኃጢአተኞች ነን። ከሴት የተወለደ ሁሉ፣ ከአዳም የተገኘ ሁሉ ኃጢአተኛ ነው። ዘር ስለሆነ የተበላሸ እና ለኃጢአተኛ የሚሞት ማንም የለም። ግን ይላል እዚህ ላይ ገና ደካሞች ሳለን ክርስቶስ ስለኛ ሞተ። አያችሁ፣ ኢየሱስ የሞተው የእኛን ሞት ነው። የእኛን ሞት፣ የኃጢአተኛን ሞት ነው። የኃጢአተኛ ሞት ደግሞ ነፍስ ከሥጋ መለየት በሚለው ብቻ አይደለም። እሱ አንዱ የኃጢአት ውጤት ነው። የኃጢአተኛ ሞት ወይም ኃጢአት ይዞብን የመጣው ትልቅ መዘዝ ሞት ነው። ሞት ማለት ደግሞ ከእግዚአብሔር መለየት ነው። ከክብሩ መለየት፣ ከሕልውናው መለየት፣ ከህብረቱ መለየት ነው። ይህንን ሞት ነው የሞተልን ጌታችን። መስቀል ላይ ከጮኸው አንዱ ጩኸት አምላኬ አምላኬ ለምን ተውከኝ ነበር የሚለው ያለው ያ የኃጢአተኛን ሞት ነው የሞተልን። የእግዚአብሔርን ፍርድ ሁሉ ነው የተቀበለልን። ስለኛ ኃጢአት ነው የሆነልን። የእኛን ቦታ ነው የወሰደው። ስለዚህ ከዚህ ሞቱ የተነሳ ከአብ ጋር ከእግዚአብሔር ጋር መታረቅ ሆነልን። መታረቅ ለምን? ከእግዚአብሔር ጋር ምን ነበረ? ጠላትነት ነበረ። ጠላቶች ነበረን። እግዚአብሔር ጻድቅ ነው፣ እኛ ደግሞ ኃጢአተኞች ነን። ኃጢአትና የእግዚአብሔር የጽድቅ ባህሪ ሊስማማ አይችልም። በፊቱ መቆም አንችልም። ወደ እግዚአብሔር መቅረብ አንችልም። መግባት አንችልም። በመዝሙር 1 ላይ
ኃጢአተኛ በጻድቃን ድንኳን መቆም አይችልም ይላል። በእግዚአብሔር ሕልውና አስቡት። ጻድቅ ቅዱስ በሆነው በእግዚአብሔር ፊት ማን ሊቆም ይችላል? አስታራቂ ግን ተገኘ፣ መካከለኛ ተገኘ፣ ሰውንና እግዚአብሔርን የሚያስታርቅ አምላክም ሰውም የሆነ አንድያ የእግዚአብሔር ልጅ ተገኘልን። አያችሁ፣ ቤዛ ተገኘልን፣ መካከለኛ ተገኘልን። የአብን የእግዚአብሔርን ጽድቅ የሚያረካ ለእኛ ደግሞ የኃጢአትን ስርየት የሚሰጠን እግዚአብሔር የሚጠላውን ኃጢአት ፍርድ ሁሉ ተቀበለ። እኔ ስለ እነሱ ሞታለሁ አለ። ስለ እነሱ መከራን እቀበላለሁ። ፍርዱን ሁሉ እኔ ላይ አድርገው፣ ቁጣ ሁሉ እኔ ላይ ይሆናል። በልጁ ሞት እግዚአብሔር ታረቀን። አያችሁ፣ እግዚአብሔር ጽድቁን ገልጦ አዳነን። ጽድቁን ጠብቆ አዳነን። የእግዚአብሔር ጽድቅ ተጠብቆ ዳነን። የእግዚአብሔር ጽድቅ መስቀል ላይ ታይቶ ዳነን። መስቀሉን ስናይ ማየት ያለብን ፍቅሩን ብቻ ሳይሆን ጽድቁን ነው። እግዚአብሔር የተመሰገነ ይሁን። በመስቀል ላይ የእግዚአብሔር ቁጣ በረደ። መስቀሉ የእግዚአብሔር ቁጣ የበረደበት ነው። በልጁ ሞት ታረቀ። ምን አይነት ፍቅር ነው! ምን አይነት ምሕረት ነው! እኛን ለመታረቅ በልጁ ላይ ሞት ተፈረደ። ሞት ፈረደ። ይሄ የእግዚአብሔርን ፍቅርም ያሳያል ይለናል መጽሐፍና ከአእምሮ በላይ ነው። ስለዚህ መታረቂያው መንገድ የልጁ ሞት ነው። ስለዚህ ክርስቶስ ባይሞት ኖሮ ከእግዚአብሔር ጋር መታረቅ የሚባል ነገር የለም ማለት ነው። መታረቅን አግኝተናል። ማንም ሊያስታርቅ አይችልም። በምድር ላይ ያሉ ጻድቃን ተብለው የተጠሩ ሁሉ ሊያስታርቁ አይችሉም። የማንም ሞት ሊያስታርቀን አይችልም። ማንም በመጽሐፍ ላይ የምናውቃቸው እነሱ ሁሉ ከአዳም ናቸው። አንድ ግን ሰው ሆኖ የመጣ ነገር ግን ከኃጢአት ውጭ የሆነ ኃጢአትን የማያውቅ ሁለተኛ ቆሮንቶስ 5 ላይ እንደሚናገር እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን ስለኛ ኃጢአት አደረገው፣ ፍርድን ሁሉ በሱ ላይ ያደረገ። ስለዚህ መታረቅ ሆነ። ደስ አይል? ከእግዚአብሔር ጋር ታረቀ። ሰው ከእግዚአብሔር ጋር ሳይታረቅ ዘላለሙ እጅግ የከፋ ነው። ዛሬ እንግዲህ ሰው ከእግዚአብሔር ጋር ለመታረቅ ክርስቶስ የሰራለትን መቀበል ነው። በልጁ የተከናወነውን ስራ መቀበል ነው። ዛሬ ሰዎች የሚፈረድባቸው ልጁን ባለማመናቸው ነው። እግዚአብሔር ልጁን ሰጥቶናል። በልጁ ሞት እንድንታረቅ አድርጓል። ስለዚህ በልጁ ሞት መታረቅ ሆኖልናል። ሌላው ደግሞ መታረቅ ብቻ አይደለም፣ ከእግዚአብሔር ጋር ሰላም ማግኘት ብቻ አይደለም፣ በእግዚአብሔር ፊት ሰላም ማግኘት ብቻ አይደለም። መጽሐፍ ሲነግረን መካፈል ደግሞ ሆኖልናል። ምን ካላችሁኝ፣ የልጁን ሕይወት፣ የእግዚአብሔርን ሕይወት፣ የዘላለምን ሕይወት አገኘን። ይሄ የሚገርም ነው። እግዚአብሔር ያብራልን፣ ያሳየን። ዮሐንስ ወንጌል ምዕራፍ 3 ላይ ባለፈው መጀመሪያ ክፍል ላይ ያነሳሁት ጌታችን ኢየሱስ የነሐሱን እባብ በተመለከተ ሲናገር ሙሴ በምድረ በዳ እንደሰቀለ በእርሱ የሚያምኑ የዘላለም ሕይወት እንዲያገኙ የሰው ልጅ የሚሰቀል ዘንድ ይገባዋል ይላል። ስለዚህ በኢየሱስ መሞት የሆነልን ነገር የኃጢአት መንጻት፣ ከእግዚአብሔር ጋር መታረቅ ብቻ ሳይሆን የእሱን ደግሞ ሕይወት መካፈል ሆነልን። ሙታን የነበርነው ከሙታን ወጥተን የእሱን ደግሞ ሕይወት እንድንካፈል፣ እርሱን ለመምሰል የሚያስችለንን የእርሱን ሕይወት፣ የክርስቶስን ሕይወት እንድናገኝ የክርስቶስ ሞት ይህንን እድል ይዞልን መጣ። ሞቱ ለካ ሕይወትን የሚያካፍልበት መንገድ ነበረ ማለት ነው። ዮሐንስ ወንጌል ምዕራፍ 12 ላይ ሄዳችሁ ስትመለከቱ ጌታችን ኢየሱስ በምሳሌ አንድ የተናገረው ነገር አለ።
ሰዎች ልናየው እንፈልጋለን ባሉ ጊዜ እሱ ግን አንድ ነገር ተናገረ። ስለ መስቀሉ፣ ስለ ሞቱ ምን አለ? አንዲት የስንዴ ቅንጣት ካልሞተች ብቻዋን ትቀራለች፣ ብትሞት ግን ብዙዎችን ታፈራለች አለ። ምስጢራዊ በሆነ መንገድ፣ ምሳሌያዊ በሆነ መንገድ ነው የተናገረው። አንዲት የስንዴ ቅንጣት ያለው ራሱን ነፍሱን ሊሰጥ ነው፣ ሊሞት ነው፣ ወደ መስቀል ሊሄድ ያለበት ጊዜ ነው እና ግን አንዲት የስንዴ ቅንጣት ወድቃ ከዛ በኋላ ግን ደግሞ ትንሣኤ የሚባል ነገር አለ። ወደ ብዙ ፍሬ ታፈራ ዘንድ ትወጣለች። ከመውጣቷ በፊት ግን ትወድቃለች። ስለ ሞቱ ሲናገር ማለት ነው። እና በመሞቱ የእሱን ሕይወት የሚካፈሉ ሌሎች እንደሚመጡ እኛ ማለት ነው። እግዚአብሔር የተመሰገነ ይሁን። ስለዚህ ሞቱ ሕይወትን የተካፈልንበት የእግዚአብሔርን ሕይወት ከእግዚአብሔር ጋር ኅብረት ልናደርግበት የምንችለውን ሕይወት የተካፈልንበት ነው። ክብር ለእግዚአብሔር ይሁን። ስለዚህ ሕይወትን ተካፍለናል። በምን? በክርስቶስ ሞት። ኢየሱስ ባይሞት ኖሮ ሕይወትን መካፈል አንችልም ነበረ ማለት ነው። ሕይወት ተካፍለናል። በሌላው ደግሞ ዕብራውያን ምዕራፍ 2 14 እና 15 ሄዳችሁ ስትመለከቱ ሞት ተሻረ፣ በሞት ላይ ስልጣን ያለውን ሻረው፣ የክፉን ኃይል አሸነፈልን፣ የጨለማውን ስልጣን አሸነፈልን። ዕብራውያን ላይ ሄዳችሁ ስትመለከቱ በሞት ፍርሃት ያሉትን ነፃ ለማውጣት በሥጋ በደም ተካፈለ ይለናል። በሞት ላይ ስልጣን ያለውን በሞት እንዲሽር ይላል። መሻር ማለት ኃይሉን ማሳጣት፣ አቅሙን ማሳጣት፣ ስልጣኑን ማንሳት። ስለዚህ የጨለማው ዓለም የተሸነፈው በሞት ነው። ሰይጣን በሚመካበት አለኝ በሚለው የሰው ልጆችን ሁሉ በያዘበት መሳሪያ ኢየሱስ እዛ ውስጥ ገብቶ አሸነፈው። እሱ ንጹሕና ቅዱስ የእግዚአብሔር ልጅ ስለሆነ ሃሌሉያ። ሞት በሞት ተሻረ። የኢየሱስ ሞት ሞት የተሻረበት ነው። በሞት ላይ ስልጣን ያለው የተሻረበት ነው። ስቀለው፣ ይሞት፣ ስቀለው ሲሉ በሰማይ ቋንቋ ምን ማለት ነው? ሞት ይሻር ማለት እኮ ነው። የእግዚአብሔርን አሰራር ማንም ስለማያውቅ እግዚአብሔር ጥበበኛ ነው፣ አዋቂ ነው፣ ከአእምሮ በላይ ነው አሰራሩ። ስለዚህ በሞት ሞት ተሻረ። ሞትን የሻረልን አንድ ሞት ነው፣ እርሱም የክርስቶስ ሞት ነው። ከእግዚአብሔር የመለየትን ሞት የሻረልን፣ ሞትን ያሸነፈልን፣ የሞት ፍርሃት የተሰበረበት ነው። ስለዚህ የልጁ ሞት ሞትን እንዲሽር አድርጎልናል። ኃይሉን እንዲገፈፍ አድርጎልናል። በሞት ላይ ስልጣን ያለውን ኃይሉን ሰፍሮታል። ትዝ ይላችኋል ዘፍጥረት ላይ በዘርህና በዘራዋ መካከል ጠላትነትን አደርጋለሁ፣ እርሱ ራስህን ይቀጠቅጣል። ራስህን፣ ኃይልህን፣ ሐሳብህን፣ አቅምህን ሁሉ፣ አገዛዝህን ሁሉ። ጌታ ይመስገን። የኢየሱስ ሞት የድል ዜና ነው። አያችሁ፣ የጌታችን የኢየሱስ ሞት የሐዘን መግለጫ አይደለም፣ የድል ዜና ነው። የድል ዜና ነው። ክብር ለእግዚአብሔር ይሁን። በሞቱ ሞት ተሻረ። አራተኛውና የመጨረሻው በክርስቶስ ሞት መሻገር ሆነልን፣ መለየት ሆነልን። ይህን ደግሞ በጣም ማስተዋል ይገባናል። ቆላስይስ ምዕራፍ 1 ቁጥር 13 ላይ እርሱ ይላል እግዚአብሔርን አብ ሲናገር፣ ስለ እግዚአብሔር አብ ሲናገር እርሱ እግዚአብሔር አባት ከጨለማው ስልጣን አዳነን ካለ በኋላ ቤዛነቱን ወዳገኘንበት ወደ ፍቅሩ ልጅ መንግሥት አፈለሰን፣ አሻገረን። መፍለስ መሻገር ነው። ሃሌሉያ! ክብር ለእግዚአብሔር ይሁን። ከየት ወደ የት? ከጨለማው ስልጣን ወደ ፍቅሩ ልጅ መንግሥት፣ ከሞት ወደ ሕይወት፣
በክርስቶስ ቤዛነት ሞት የሆነልን ነገር መሻገር ሆነልን። ከጨለማው መንግስት ወደ ፍቅሩ ልጅ መንግስት መለየት ሆነልን። ከክፉ ዓለም ወደ እግዚአብሔር ዓለም፣ ከክፉ ዓለም መለየት ወደ እግዚአብሔር ዓለም ደግሞ ወይም ወደ እግዚአብሔር መንግስት መግባት ሆነልን። ኦ እንዴት ድንቅ ነው! ጌታ የተመሰገነ ይሁን። የክርስቶስ ሞት ይህንን ይዞልን መጣ። መንግስት እንድንቀይር፣ ማንነት እንዲቀየር፣ ዓለማችን እንዲቀየር አደረገልን። ጌታ የተመሰገነ ይሁን። አሁን ያለነው በእግዚአብሔር መንግስት ውስጥ ነው፣ በልጁ መንግስት ውስጥ ነው። በልጁ ለምናምን የልጁ ህይወት ላለን ዳግም ለተወለደ ታዲያ የልጁ ሞት መታረቅ፣ መካፈል፣ የሞት መሻገር ስንል ደግሞ ይህንን ደግሞ ማስተዋል አለብን። ሁለተኛ ቆሮንቶስ 5 ከ14 እስከ 15 ሄዳችሁ ትመለከቱ። አንዱ ስለ ሁሉ ሞተ፣ እንግዲያውስ ሁሉ ሞቱ ይልና ለሞተውና ለተነሳው እንጂ ወደፊት ለራሳቸው እንዳይኖሩ ስለ ሁሉ ሞተ ይለናል። አያችሁ፣ ጌታ ኢየሱስ የሞተው ለራሳችን እንድንኖር ሳይሆን ለእርሱ እንድንኖር። አሁን መንግስቱ የእሱ መንግስት ስለሆነ ለእሱ እየታዘዘን በፍቅር በደስታ ፍቃዳችንን ለእሱ እየሰጠን በመንፈስ ቅዱስ ኃይል በተካፈልነው ህይወት የልጁ መልክ እየመሰልን እንድንኖር ተጠርተናል። ለራሳችን እንዳንኖር ኢየሱስ ሞቷል። አያችሁ፣ የኢየሱስ ሞት ለራስ መኖርን የከለከለ ነው። የጌታን መሞት ስናስብ ለሱ የመኖር አቅም ውስጥ ነው የምንገባው። ለሱ እንዲኖሩ፣ ለሱ መኖር ማለት ነው ለሱ ሐሳብ፣ ለሱ ዓላማ፣ ለሱ ፈቃድ፣ ለሱ አጀንዳ። ጌታ ይመስገን። እንግዲህ አሁን የክርስቶስን ህማሙን ስናስብ፣ በነገራችን ላይ ክርስቶስን ህማም ስንል ፊዚካሊ የተካፈለውን የደረሰበትን መከራ ብቻ እያለን አይደለም። የክርስቶስ ህማም በዋነኝነት ሰው ሆኖ ሲመጣ ራሱ የጀመረው ነው። መስቀል ላይ እነዚህን አንድ ሳምንት ብቻ የምናስበው አይደለም። ለእግዚአብሔር ልጅ ሰው ሆኖ መምጣት፣ ወደ ኃጢአተኛ ዓለም መምጣት፣ የሰውን ስጋ መልበስ ራሱ ትልቅ መከራ ነው ያለፈበት ነገር። የመጨረሻው ሳምንት ላይ ደግሞ ያንን የኃጢአተኛ ሞት የሞተበት ያ ህመሙ ኃጢአት ያላወቀውን ስለኛ ኃጢአት አደረገው። ይህ ሁሉ የሆነልን ታዲያ እንድንታረቅ፣ እንድንካፈል፣ ሞት እንዲሻርልንና የእርሱ ደግሞ እንድንሆን ነው። ምን አይነት ፍቅር ነው! ኧረ እንዲህ ከሆነልን፣ እስከዚህ ድረስ ከሄደልን ከእኛ ምንድን ነው የሚጠበቀው? በሰራልን ስራ በማመን ህይወትን መካፈል እሱ የመጀመሪያ ነው። ምናልባት ይህንን መልእክት በሆነ አጋጣሚ እየሰማችሁ ያላችሁ ራሳችሁን ለክርስቶስ ያልሰጣችሁ ብትኖሩ የመዳኑ መንገድ አንድና አንድ ብቻ ነው። እርሱም የክርስቶስ ኢየሱስ ቤዛነት ነው። እግዚአብሔር ሁሉን ጨርሶልናል። ስለዚህ በመቀበል ዳኑ። በመቀበል ክርስቶስን በክርስቶስ ላይ ባለ እምነት የሚገኘውን መዳን ተቀበሉት። በዚህ ምድር እስካላችሁ እስትንፋሳችሁ እስካለ ድረስ ይሄ ስለሆነ የመዳን ወንጌል በእሱ አምነን ህይወት የተካፈልን ደግሞ ሞቱን ሰለብሬት የምናደርግበት ዋና መንገድ ለእሱ በመገዛት ነው። ለራሳቸው እንዳይኖሩ ስለ ሁሉ ሞተ። ጌታ ይመስገን። የእግዚአብሔር ጸጋ ይርዳን። እናመስግን፣ እንጸልይ። ጌታ ሆይ እናመሰግናለን። ቃልን ስለሰጠህን ተባረክ። ስለኛ ስለተከፈለልን ዋጋ ላደረክልን ታላቅ ነገር እናመሰግናለን። በተከፈለልን ዋጋ ደግሞ በተደረገልን በዚህ እግዚአብሔር ታላቅ ነገር የሚመጥን ምላሽ የሚመጥን ምልልስ ምድር ላይ ደግሞ እንድንኖር እንድንመላለስ እንድትረዳን ጸልያለሁ።
ለሁላችን ጸጋ ይብዛ። ስምህን እንባርካለን። ስለ ሰማህን ተመስገን። በጌታችን በኢየሱስ ክርስቶስ ስም አሜን። ሻሎም ለሁላችሁ ይሁን። ተባረኩ።